ኮፒ ያደረግናቸውን እያንዳንዱን ይዘረዝርልናል። ሰላም የኤአይቢ እና የዩቲዩብ ቻናል ተከታዮቼ ቢኒያም ታደለ እባላለሁ። የ3ኛ ዓመት የሶፍትዌር ኢንጂነሪንግ ተማሪ ነኝ። ዛሬ እጅግ ለየት ባለ ቪዲዮ ተመልሻለሁ። በኮምፒውተራችሁ የተለያዩ ስራዎችን በመሰሩበት ጊዜ ውጤታማ ሊያደርጓችሁ የሚችሉ 4 ሾርትከቶችን በዚህ ቪዲዮ ያሳያችኋለሁ። በተለይ አራተኛው ደግሞ እጅግ ወሳኝ ነው። እነዚህን ሾርትከቶች መጠቀም ከጀመራችሁ በኋላ የኮምፒውተር አጠቃቀማችሁ ሙሉ ለሙሉ ይቀየራል። ቪዲዮን ከመጀመራችሁ በፊት ሰብስክራይብ በማድረግ ጀምሩ። የኮምፒውተር አጠቃቀማችሁን እጅግ የሚያቀለው የመጀመሪያው ሾርትከት ብዙ ጊዜ የተለያዩ ብራውዘሮች ጋር ስራችሁን እየሰራችሁ እያለ እጅግ አስፈላጊ የሆነ ታብ ልትዘጉ ትችላላችሁ። በዚህን ጊዜ ሂስትሪ ውስጥ መግባት ሳይጠበቅባችሁ ኮንትሮል shift እና ቲን በአንድ ላይ በመጫን የተዘጋውን ታብ መመለስ ትችላላችሁ። ድጋሚ በምትጫኑበት ጊዜ ከዛ በፊት የተዘጋውን ይመልስላችኋል ማለት ነው። የኮምፒውተር አጠቃቀማችሁን እጅግ የሚያቀለው ሁለተኛው ሾርትከት ደግሞ ክሊፕ ቦርድ ሂስትሪ ይባላል። አብዛኞቻችን ኮፒ ማድረግ ስንፈልግ አንድ ነገር ብቻ ነው ኮፒ ማድረግ የምንችለው። ነገር ግን ብዙ ነገሮችን ኮፒ አድርገን ተራ በተራ ፔስት ማድረግ ብንፈልግስ? ኮምፒውተራችን ጋር ዊንዶው ፕላስ ቢ በመጫን ኮፒ ያደረግናቸውን እያንዳንዱን ይዘረዝርልናል። ከዛ ውስጥ ላይ ፔስት ማድረግ የፈለግነውን መርጠን ፔስት ማድረግ እንችላለን ማለት ነው። የኮምፒውተር አጠቃቀማችሁን እጅግ የሚያቀለው ሶስተኛው ሾርትከት ደግሞ በአንድ ጊዜ 2 ስራዎችን መስራት ብትፈልጉ በአንድ ሳይድ ዩቲዩብ ከፍታችሁ በአንድ ሳይድ ወርድ ወይም የተለያዩ አፕሊኬሽኖችን መክፈት ብትፈልጉ በእጃችሁ ዊንዶው ማንቀሳቀስ ሳይጠበቅባችሁ ዊንዶውስ ፕላስ ሌፍት ወይም ራይት አሮ በምትጫኑበት ጊዜ ዊንዶዋችሁን ለሁለት ይከፍልላችኋል። ይህ ለስራዎች በጣም ምቹ ይሆንላችሁ። የኮምፒውተር አጠቃቀማችሁን እጅግ የሚያቀለው አራተኛው ሾርትከት ይህ እጅግ ጠቃሚ ሾርትከት ነው። የተለያዩ ነገሮችን በኮምፒውተራችሁ እየሰራችሁ ሰዎች እንዲያዩባችሁ ካልፈለጋችሁ ሰዎች በሚያዩበት ሰዓት ኮምፒውተራችሁ ላይ ዊንዶው ፕላስ ዲ በአንድ ላይ በመጫን የተለያዩ የከፈታችኋቸውን አፕሊኬሽኖች ይደብቅና ወደ ዴስክቶፕ ይመለሳል ማለት ነው። ደግማችሁ በምትጫኑበት ጊዜ የከፈታችኋቸው እያንዳንዱ አፕሊኬሽኖች ተመልሰው ይከፈታሉ ማለት ነው። እስካሁን አብራችሁን ስለቆያችሁ አንድ ቦነስ ልጨምራችሁ። ኮምፒውተራችሁን በሾርትከት ፓወር ኦፍ ማድረግ ከፈለጋችሁ ኮምፒውተራችሁ ኪቦርድ ጋር ትሄዱና ዊንዶው ፕላስ ኤክስ አንድ ላይ ትጫናላችሁ። ከዛ በመቀጠል W በምትጫኑበት ጊዜ ኮምፒውተራችሁ አውቶማቲካሊ ፓወር ኦፍ ይሆናል። እንግዲህ የዛሬው ቪዲዮ ይህን ይመስል ነበረ። ከነዚህ 5 ሾርትከት ውስጥ የእናንተን ስራ ይበልጥ ያቀለለው የትኛው ነበረ? ኮሜንት ጋር አስቀምጡልኝ። ቪዲዮ ከተመቻችሁ ደግሞ እና አዲስ ነገር ካገኛችሁበት ላይክ ማድረጋችሁ እንዳትረሱ። ለቀጣይ እንደዚህ አይነት ቪዲዮዎችን ስለቅ እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። በቀጣይ ቪዲዮ እስከምንገናኝ ቻው።